እግዚአብሔር እኔና እናንተን ሕዝቦቼ ይለን ይሆን ዛሬ? ባሮቼ አገልጋዮቼ ይለን ይሆን ዛሬ? እኔ ያስፈራኛል። ጳጳሳቶቼ ይል ይሆን ዛሬ እግዚአብሔር? ሰባኪዎቼ ይል ይሆን እግዚአብሔር ዛሬ? ባሪያዎቼ ይል ይሆን ዛሬ? ልጆቼ ይል ይሆን እግዚአብሔር ዛሬ? ወገኖቼ የኛ ጾም ነው፣ የጌታ ጾም ነው። ይሄ በጣም ያስፈራል። ያ አይሁድ ፋሲካ የሚለው ቃል ይሄንን ያሳያል። እንደውም ትንቢተ ኢሳይያስ ምዕራፍ 1 ቁጥር 14 ላይ ምን እንደሚል ታውቃላችሁ? መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆኖብኛል ይላል። ይሄ እንዴት ያስፈራል! ሸክም ሆነንበት ይሆን እግዚአብሔር? ነፍሱ ተጸይፈዋለች፣ ነፍሱ ተወደዋለች። የኔና የናንተን ኑሮ፣ የኔና የናንተን አገልግሎት፣ የኔና የናንተን አበርክቶ፣ የኔና የናንተን መንፈሳዊነት ጠልታዋለች፣ ወደዋለች። ሸክም ሆኖብኛል ይላል። ይህ እንዴት ያስፈራል!